አባት የምናገረው ነገር አይገባውትም እንዴ? እኔ በጣም ቢዚ ነኝ። ለእንደዚህ አይነት ሰዎች እኔ ጋር ምንም አይነት ጊዜ የለኝም። ራምዳስጂም ጸጥ ብለው ከረጢታቸው ውስጥ ሰብሰብ ያሉ ወረቀቶችን አወጡ። በትልቅ ካኪ ወረቀት ውስጥ ያሉ ወረቀቶችን እያወጡ ጠረጴዛ ላይ ቁጭ አድርገው አንድ ጊዜ ብቻ እነዚህን ደብዳቤዎች ተመልከት አሉት። ከዛ በኋላ እኔው ራሴ እሄድልሃለሁ። ማናጀሩም ወደ ደብዳቤዎቹ በኩል አየና ከዛም ወደ ራምዳስጂም በኩል ተመለከተ። ፊቱ ላይ አግራሞት በጣም ጭሮበታል። እናም በኃይለ ቃል ምንድነው እዚህ ውስጥ ያለው? የብድር ማመልከቻ ነው እንደ ይዘው የመጡት ሲላቸው ሪማ ፈገግ አለች። ማናጀሩ ካኪውን አነሳና ነገር ግን ከፍቶ ወደ ውስጥ ማየትም አልፈለገም። መልሶ እንደገና ጠረጴዛ ላይ ወርወር አደረገው። ይኸውልዎት አባት እኔ እንደዚህ አይነት ወረቀት ማየት አልፈልግም ሲላቸው ራምዳስጂም ረጋ ባለ ድምፅ ሳታይ እንዴት ልትወስን ትችላለህ ሲሉት ማናጀሩን ፈገግ እያለ እኔ ሰዎችን አይቼ መረዳት እችላለሁ። ረጅም ዓመቴ ነው ባንክ ቤት ውስጥ ስራ መስራት ከጀመርኩ። እናም ቀጥታ የራምዳስጂን አይን እየተመለከተ እንዲህ አላቸው። እንደርሶ አይነት ሰዎች ሁሌ እዚህ ባንክ ቤት ውስጥ ይመጡና ትልልቅ ቃላቶችን ይናገራሉ፣ ግን ኪሳቸው ባዶ ነው። ቢሮ ውጭ ቆማ እያዳመጠች የነበረችው ሪማ ይሄንን እያዳመጠች ፈገግ እያለች ነው። ራምዳስጂም ለትንሽ ጊዜ ጸጥ ካሉ በኋላ በረጅሙ ተንፍሰው እንዲህ አሉት። ልጄ አብዛኛውን ጊዜ እኮ እንደምናየው አይደለም እውነታው። ማናጀሩም በንቀት ይኸውልዎት አባት እባኮትን ጊዜን አያባክኑብኝ። እርሶ ምንም አይነት ጉዳይ ከሌሎት እባኮትን ወደ ውጭ ይውጡልኝ። ራምዳስጂም ተነሱና ቀስ ብለው ደብዳቤውን ጠረጴዛው ላይ በማስቀመጥ ጥሩ እሺ፣ አንተ ካላመንከኝ ምንም ማድረግ አልችልም፣ እሺ እሄዳለሁ። ከዛም ረጋ ባለ መልኩ እሳቸው ግን አንድ ነገር አስታውስ አሉት። ዛሬ የተፈጠረው ነገር እስከ ላይ ድረስ እንደሚሄድ አትርሳ። ይህንን ሰምቶ ማናጀሩ ፈገግ እያለ ነው እንዴ? ጭራሽ ደግሞ እየዛቱብኝ ነው። ራምዳስጂም ምላሽ ሳይሰጡት ከረጢታቸውን ትከሻቸው ላይ አድርገው ምርኩዛቸውን ተመርኩዘው ወደ ውጭ ወጡ። ባንክ ቤቱ ጸጥ ረጭ ብሏል። የሁሉም ሰው አይን እሳቸውን እየተመለከተ ነበር። አንዳንዶቹ ይስቃሉ፣ ከፊሎቹ ደግሞ አንገታቸውን ያንቀሳቅሳሉ። ሪማም ተመልሳ ወንበሯ ላይ መታ ከተቀመጠች በኋላ ለጓደኛዋ እንዲህ አለቻት። በዛሬ ጊዜ ሰዎች አይገርሙም? ዝም ብለው እኮ ነው የሚያወሩት። በዛ በኩል ደግሞ ራምዳስጂ ቀስ እያሉ እየተራመዱ የባንክ ቤቱ መውጫ በር ላይ ደረሱ። እሳቸው ከሄዱ ከደቂቃዎች በኋላ ግን ይዘውት መጥተው የነበሩት ደብዳቤ አሁንም እዛው ጠረጴዛ ላይ ነው ያለው። ከትንሽ ቆይታ በኋላም አጄ እዛ ቢሮ መጣና አይኖቹ ደብዳቤው ላይ አረፉ። እና ማስታወሰ ይሄ ደብዳቤ ነበር እኮ እኒህ አባት በተደጋጋሚ ሊያሳዩ የፈለጉት። አጄም ካኪውን በማንሳት ውስጡ ምን ቢኖርበት ነው ቆይ ማንም ሰው አላየውም ብሎ ያላቸው እሳቸውን ግን ከዛም በፍጥነት ካኪውን በመክፈት ውስጡ ላይ ያሉ ደብዳቤዎችን ማየት ጀመረ። ወረቀቶችን ማንበብ እንደጀመረም አይኖቹ በአግራሞት ፈጠጡ። እጆቹ ሁሉ ማንቀጥቀጥ ጀመሩ። ምክንያቱም እነዛ ደብዳቤዎች ላይ ተጽፎ የነበሩት የባንክ ቤቱን መሰረት የሚያንቀሳቅስ እውነታ ነበር። በአጄ እጅ ላይ ያሉ ደብዳቤዎች ራምዳስጂ ከትንሽ ደቂቃዎች በፊት ማናጀር ቢሮ ላይ ጥለውት ሂዶ የነበረው ነው። እናም ቀስ በቀስ ደብዳቤዎችን እያወጣ ሲያይ የመጀመሪያው ገጽ ላይ የባንክ ቤቱ ሰዎች ስማቸው ተጽፏል። ከታችም በትልልቅ ፊደሎች ቪሽዋስ ባንክ ሊሚትድ ይላል። አጄም ማንበቡን ቀጠለ። እያነበበ ወደ ታች በሄደ ቁጥርም የፊቶቹ ከለር እየተለወጡ መጡ። አይኖቹም ፈጠጡ።